መሰረታዊ ወታደር ገመቹ ኃይሉ ባላልሁኝ ከ18ኛ ክፍለ ጦር ነው ነበርኩት እና የነበርኩበት አካባቢ አራቶን ከውቁሮ ከፍ ብሎ ዲፖ ነበርበት ነው ዲፖ ጥበቃ ነው ነበርኩት እና ሁለት ሻለቃ ነው ነበረ ነው አንድ ሻለቃ ነበረን ከመጀመሪያ ከዛ በኋላ አንደኛ ሻለቃ ተጨመረ ሁለት ሆነን ነው ነበረ ነው እና ለግዳጅ የምንንቀሳቀስበት አካባቢዎች ቀደም የስብሰባው ርዕስ ተቀምጧል መጀመሪያ እና አው ትግራይ ህዝብ በድሏቸዋል መጀመሪያ ይቅርታ ቢጠይቁም ከልባቸው አይደለም ተብሏል አው አሁንም ቢሆን እኛ እንጠይቋለን ትግራይ ህዝብ እናውቃለን በድለነዋል ቢያንስ 100% ትግራይ ህዝብ ጨፍጭፏል ከትግራይ ህዝብ ዘርፏል ከትግራይ ህዝብ ሰርቋል ለሚባለው አይደለም ከግማሽ ግን ግማሽ በሆነም 80% የሰረቀው የዘረፈው ሊኖር ይችላል አለ ባናችንም ማየናቸው አለ ይሰሰጠናቸው አለ ገመገመናቸው አለ አሉ በግምገማም ተወስኖባቸው ህዝብ ገሎ ወደ ለህዝብ ተሰጠም አለ እኛ ከነበረንበት መጀመሪያ ከደጋሞስ ወደዚህ ማመጋልታ የሚባል ቦታ ነበረን በግዳጅ እንቅስቃሴ ላይ እዛ ያረፈንበት አንዱ ልጅ የሆነ ሻይ ቤት የነበረ ሰውዬ ከነ ልጆቹ ነው ገደለ የገደለውን ገምግመን አሳልፈን ሰተነዋል ለህዝቡ ከፈለጋችሁ ግደሉት ከፈለጋችሁ የፈለጋችሁ ታድርጉት ብለን ሰተነዋል የሰጠነውን ህዝቡም በጥሩነታቸው በደግነታቸው መልሶ ለኛ ራሳቸው ገምግሙት እኛ የሞተ ሰው አይነሳብንም ስለዚህ ራሳቸው ገምግሙት ራሳቸው ፈለጋችሁ ታድርጉት ብሎ እኛ ለነበሩ አማራሮቻችን ተብሎ ለሚጠሩ አሳልፈን ሰተነዋል ምን እንዳደርጉ አላውቅም ግን እኛ ስንፈጽም የነበረ ነው ይሄ ነገር አድርግ ተብለ ነው እኛ ማዘና አመራሮቻችን ነጭ የለበሰው ካገኛችሁት የተመሳሰለው ቆየ ዋሽኑና ግደሉት ነው ህሊናለው አይገልም ህዝብ ወዳድ ህዝብ የሚወደው ሰው አይገልም ግን ሌላው ሲጨፍጭፍ ነው ነበር የሞተ ሰው ላይ አይፈረድም እንጂ ግማሻቸው የስራቸው አገንተው ፈጣሪ ነጥቋቸው ሞተዋል የራሳቸው ጉዳይ ከና አመራሮች ጭምር ማለት ነው ግን እኛ የነበረን ነው አልነበረንም እኔ ስመጣ ያከባቢ የምኖርበት ጋምባ አካባቢ እናት ነበረችኝ የምታበላኝ ዳቦ ሲደብረኝ ወጥቼ ጀምበላበት ስለዚህ አልነበረም ወንድማቾች ነው ነበረ ነው ምን ያረጉን ያለነ ትምርት ሰጡን ያለነ ትዛዝ ሰጡን እኔ መጣውት ትግራይ ህዝብ ጨፍጭፍ ተብያል መጣው ደሞዝ አግኝቼ ለቤተሰቦቼ ዲያቤተሰቦቼ በማገኛ ሳንት ልርዳቸው ብዬ ነው መጣውት ስለዚህ ያደረጉን ግን በተደረገው በሁሉ ሚሊተሪ በለባሽ የሁላችንም ጥፋት ነው የትግራይ ህዝብ አሁንም ይቅርታ ጠይቀናል አሁንም እንጠይቀዋለን በየተቀመጡ ሰራዊት ወክዬ እኔ አሁንም ለትግራይ ህዝብ ይቅርታ ጠይቀዋለሁ ለትግራይ ሰራዊት ለልዩ ኃይል ይቅርታ ጠይቀዋለሁ በደያለሁ አጥፍቻለሁ ስለዚህ እኛ ግዳጅ የምንንቀሳቀስበት ወቅት ውጋ የሚኖርበት አካባቢ ከውጋ በኋላ የሚገመገም ግምገማዎች አሉ ፕሬዝዳንት ጴንጤዮኑት ክላሻቸው ወደ ላይ ነው የሚተኩሱት ሶን ያገሉም እያዩ ጠላት ያሳልፋል ተብሎ ብዙ የሚገመገሙ ስጋቸው የሚበሉ ነበሩ ስለዚህ በዚህ ደረጃ ነው አመራሮቻችን ሲገምግሙ ነበሩት ስለዚህ የዛሬ የተገኘው ውጤት ትግራይ ህዝብ በእውነታው ስለታገለ ትግራይ ፊት ላይ እውነታ ስላለ የትግራይ እናት እውነታው ስለደገፈች ትግራይ እናት እውነታው ስለደገፈች ምግብ ያበላች ልጇ ለመግደል የዘበተ ወታደር እየሮጠ ምግብ ታበላዋለች ልጅ ተርባሃል ብላ የትግራይ እናት ስለዚህ ያድርጋለች ይሄ እውነታ ነው የዙሉ ውጤት ይሄ እውነታ ነው የትግራይ ህዝብ ለትግራይ ወጣት ለትግራይ ልጅ ፊት ላይ አሁንም እውነታ ይታየኛል ሀቅ ነው ማውራው እውነታ ነው የሚታየኝ ስለዚህ እኛ ባንዳ ጥፍተናል
አው ዘርፈናል ህዝቡ ተጨፍጭፏል ተዘርፏል ተደፍሯል ስለዚህ የደፈረ አካልም አሳልፎ ሰጥቷል አልሰጠው የራሳቸው ጉዳይ ስራቸው እስጣቸው ፈጣሪ ለአመራሮቻቸው እና እነን ያህል የትግራይ ህዝብ ተደፍሯል እና ደግሞም ባጫ በተናገረው ላይ ቅድም ስብሰባ መግቢያ ላይ የተነገረን ባጫ የተናገረውን በቲቪም በቴሌቪዥንም ያሳይታችሁን አይተናል ባጫው አላውቅም ብሏል በግልጽ በሚዲያው በግልጽ እሱ እየሳቀ ወንበር ላይ ቁጭ ብሎ በፓርላማ ህዝቡን ሰብስቦ አባሎቹን ሰብስቦ አላውቅም ብሏል ግን እዚህ ታፍኑ አለ እዛ ፓርላማ በተሰበሰበው ህዝብ እጥፍ ስንት እጥፍ መሆን ነው የሰው ነፍስ ነው የሰው ህይወት ነው እዚህም አለ ሰው ነው አላውቅም ይሄንን ያህል ሰራዊት አልታፈንብንም አልተማረከብንም ብሏል ስለዚህ ባጫ ግለሰብ ነው አወራ ከዚህ በኋላ ስለዚህ ባጫ ግለሰብ ነው አወራ ከዚህ በኋላ እሱ ለኔ ግለሰብ ነው ለኔ እሱ ከዚህ በኋላ ለኔ ግለሰብ ነው እሱ ግለሰብ ነው ባጫ ጄኔራልነት ራሱ ጉዳይ እኔ ለእናቴ ጄኔራል ነኝ ለቤተሰቦቼ እናቴ ትፈልገኛለች እህቴ ትፈልገኛለች ዲያቤተሰቦቻችን ይፈልጉናል ሰርቼም ማበላቸው ለፍቼም ማበላቸው ይፈልጉኛል ስለዚህ ባጫ በተናገረው እኛ አይመለከተንም የራሱ ጉዳይ የፖለቲካ ንግድ እሱ በሱ ቤት መቀመጫ ለመጨመር ነው ወንበሩን ለማሳደግ ስለዚህ እኔ አይመለከተኝም እኔ የምፈልገው አሁን በዚህ ውጋ በህይወቴ ተርፋለሁኝ ፈጣሪ ተመሰገነውን ስለዚህ ወደ እናቴ መሄድ ወደ ቤተሰቦቼ መሄድ ሄጄ ማገልገል የትግራይ ህዝብ ላይ ያየሁትን ፊታቸው ላይ ያለው እውነታ ለቤተሰቦቼ መናገር ለአካባቢያቼ መናገር ማስተማር ነው የምፈልገው ስለዚህ እኔ ወደ ቤቴ ወደ ሀገሬ እንድትሸኙኝ ነው የምፈልገው ሌላውን በእኔ ተመሳሳይ ወደ ሀገሩ ወደ እናቱ ወደ ቤተሰቦቹ መሄድ ይፈልጋል ስለዚህ ይሄ ነገር እንድታደርጉልን ነው የምንፈልገው እስካሁን ትግራይ ልዩ ኃይል ተይዘን ከመጣን ጀምሮ እንክብካቤ ያደረገልን ነው እስካሁንም ሰዋዊ ድጋፍ የምርኮኛ ሰዋዊ ድጋፍም የተደረገልን ነው እናመሰግናለን ስለዚህ ለልዩ ኃይልም እስካሁንም ሰዋዊ ድጋፍ የምርኮኛ ሰዋዊ ድጋፍም የተደረገልን ነው እናመሰግናለን ስለዚህ ለልዩ ኃይልም ምስጋና ቀርቧለሁኝ እኔ አሁንም ቢሆን ቅሬታ ካላቸው ልዩ ኃይሎች ይቅርታ ጠይቃለሁኝ ወንድሞቼ ናቸው ትላንትና ወንድሞቼ ነበር ነው ያባላን ሌላ ሰው ነው ስልጣን ፈላጊ ነው ስለዚህ ይቅርታ ጠይቃለሁኝ ለትግራይ ህዝብም አሁንም ይሁን በሰራዊቱ ስም እዚህ ባለው ሰው ስም ይቅርታ ጠይቃለሁኝ አሁንም ይቅርታ የሚያደርጉልን አልመሰለንም ለምን ስላጠፋን ጥፋት ከፍተኛ ስለሆነ ስለዚህ ይቅርታ አድርጎልናል ኢትዮጵያዊነት ገልጿል ስለዚህ አሁንም እኛ አንድነታችን ጠብቀን ኢትዮጵያዊነትን ጠብቀን ነገም በሄደንበት ያስተማረን እዚሁ የተማረነውን ያስተማረን እንሄዳለን ባለፈው አቋም መግለጫችንም እሱ ያው በቅርብ ጊዜ የገባ ነው ዞሮ ኩፉና ደጉ ላይ ነው ማለት አማራ ልዩ ኃይሉን የአማራ ሚሊሻ የገባ ይሁን መጥፎና ደጉ መለየት የተሻለ ይሆናል ነው ባጭር ማሳለፍላችሁ ማለት ነው ለአማራ ህዝብ ጭምር ማለት ምክንያቱም አሁን መጀመሪያ ስነግርህ የግሌ መሳሪያ እየገባው የአማራ ህዝብ ተጠብቃለሁ ይነገባው ታቱም አማራን ስለሆነ ማለት ስለዚህ አሁን የአማራ ህዝብ ዝም ብሎ መነዳ ሳይሆን ክፉና ደጉ መለየት ይግድ ያስፈልጋል ያን ያለ መለየት ለቅስ ስለሚዳረገን ማለት ነው የአማራ ልዩ ኃይልን ይሁን ህዝቡን ይሁን ክፉና ደጉ መለየት አለባችሁ ማለት ነው የዝሮ እንግዲህ በሰላም ጊዜ ነበር በዛን ሰዓትም ቅድም እንደነገርኩ 2014 ገባ እንግዲህ ከናንተ ጋር ከትግራይ ጋር ውጊያ ከኦሮሞ ጋር ውጊያ እኔ ማውቀው ነገር የለም የአማራ ክልል ልዩ ኃይል ፖሊስ ናችሁ ከህዝባዊ ፖሊስ ጋር ሆናችሁ ያው ከተማ ያው እንደዚህ ማለት ዞን ላይ ምናምን ላይ ወረዳ ላይ እንደመቀመጥ ይሄ ነው የነበረው አሁን ግን ይሄ ነገር ሲመጣ ራሱ እኔ እንግዲህ
ለ9 ዓመት ሳገለግል በመከላከያ 108ኛ ኮር ነው የነበርኩ ሽሬ እንዳስላሴ 4 ዓመት ነው በአንድ ኩታ እየለበስን በአንድ ቡና ላይ ስምናጌጥ ምንጫወተው ትዝጊያ ላይ በዛም ደግሞ ተዋልደን ተዛምደን ምንም 3 ቤትም በማይሆን ደረጃ ያ ነው ቁጭ ብሎ የሚታየኝ አሁን ባለፈው እኔ ስሰጥ ምንም አያረጉኝ ብዬ ነው ዝም ብዬ ነው ከሰልፈው ከሚሄዱት እኔ ብየሰጥ በቃ በራሱ እንትን የገባ ተብዬ ያው ራሱ ምንም እስካሁን የደረሰብኝ ነገር የለም አሁንም ለወደፊትም ተስፋ አለኝ እና እኔ ህሉና የሚለው ምን ይሁን ምን አላውቅም አሁንም ደግሞ እንደዚህ ሆኖ ደግሞ ሀገሪቷን ወደ ኋላ የሚያንኳትትና የሚያንኮታኩት ነገር እንጂ ወደፊት የሚመራ ነገር እኔ የታየኝ ነገር የለም እኔ በዚህ ነገር እኔ በራሴ ሃይምሮዬ በጣም ሌላ ውስጥ ነው ያለው ማለት ስሜት ውስጥ ነው ያለው አድርጋለሁ ባለበት ሰዓትም ውጊያ እየተካሄደ ነበር የመከላከያ ሰራዊቱ እየተዋጋ ነበር ከትግራይ ኃይሎች ጋር በውጊያ እየተሸነፈ ነው ሲለቅ የነበረው ያንን አካባቢዎች ማለት ነው አዎ እየተሸነፈ ነው የለቀቀው ማለት እና የውጊያ ቁም ስምምነቱ ምናምን እኛ እንግዲህ ለኛ ላይ ደርሰን ይችላል ከዛ መጣን ከዛ ያው ቆቦ ቆየንን ከቆቦ ደግሞ ሰኔ 12 ሰኞ ቀን ከቆቦ በስተቀኝ ዞብ የሚባል ቦታ አለ ከዛ ደግሞ ትገባላችሁ ተባልን ገባንን አልተሳካም ተመለስን አብራራው እንዴት ነው ያልተሳካው ምን አይነት ውጊያ ያደረጋችሁ ምን ገጠማችሁ በቃ ወሰዱን ያው የሆነ ጋራ ላይ ነው ያው የትግራይ መከላከያ ሰራዊት ይዞት ነበር ጋራውን ከዛ በተኩስ ጫና ላይ ሲሆን ከዛ የኛው ወደ ኋላ ሸሸ ከዛ መጣን ቆቦ ማለት ነው ይሄ ነው ይሄ ሁለት ገጥሞኛል ከዛ ሌላ ነገር የገጠመኝ ነገር የለም እና ስለዚህ አሁን ደግሞ እኔ ወደ መኮርኛ የገባሁትኝ ለምሳሌ 23 መጠናረብ በቀበሮ ሜዳ ተመጣላችሁ ተብሎ በ23 አዎ አረብ ቀን ማለት ነው አንጎት ወረዳ ላይ ያወረደን ከዛ ቀበሮ ሜዳ ሄኖ ብሎ ሻለቃ መሪው በዚህ ተገባላችሁ አለ ገባንን ከዛ ያው እንደገባንን ማታ 10 ሰዓት ላይ ተጀመረ ማለት ነው ተጀመረ ውጊያው እኔ ወደ ኋላ ነበር ጫማ ጭቃ ገብቼ ነበር ከዛ ሲጀመር ከዛ እኔ ወደ ኋላ መጣሁና የሆነ ቦታ ላይ ጉምና ዝናብ ነበር አቅጣጫው ጠፋኝ ከዛ ሆነ ግለሰብ ተጠግቻደር ሐምሌ 24 ቅዳሜ ያው በዚህም ተኩስ ነው በቃ አቅጣጫው ጠፋኝ ከዛ ወዲ ስል ያው ዝሮ ከናንተ ከትግራይ መከላከያ ሰራዊት ጋር ያው እስከሙሉ ጥጬ ያው ገብቻለሁ ማለት ከቀኑ 8 ሰዓት ገባው ከዛ ያው አንዳንድ ጓዶች እንደዛ መናድናም ነበር ወደ ሻለቃ መሪው አደረሱኝ ሻለቃ መሪው መዘገበኝ ከዛ አንስቶ እንግዲህ ሮኬታቸውን ያነጠፉ ከኪሳቸው አሉ ብስኩት እየሰጡ ከደረቀ ቤት በጣም ዝናብና ብርድ ነበር ጉም ነበር ያው ሽርጥናት የለበስናት በመሃል አቅፈው ያደሩ ውሃ ለግርም ለሚጠጣም እየሰጡ እየተንከባከቡ ያው እስከ ዛሬው ቀን አድርሰውናል ማለት ነው የአማራ ክልል ፖለቲከኞች ተራወጣጡ በተለይ እዛ አካባቢ ነበረው አዎ አንከር ያለው ውጊያ ነበር ለ3 ቀን ያህል ሐምሌ 3 ቅዳሜ ነበር ሐምሌ 4 ሐምሌ 5 በእኛ ወደ ሰቆጣ መውጫን የነበርነን በጣም የናንተ ልዩ ኃይል ወደኛ ነው ውጊያ አልነበረም ባሽንጌ በመስመሩ በአስፋልቱ ነው የነበር ሲወጣ እኛም መምሪያ ከላይ መጣ ወደ ኋላ ተመለሱ ተባለ ውጊያው እየገፋና እየጠነከረ በመጣ ሰዓት ወጣንን መጠን ከዋጃ ወዲህ አልፋፈን አረፍነን ማለት ነው ይሄ ነው አንደኛው ማለት ነው ሁለተኛው ስለዚህ የመከላከያነት ይነሳል ብለን ያቀርኩት ነገር የለም እንደግዴ ማለት ነው ከዛ በወቅቱ ያው እንግዲህ ሁለት አይነቶች ግንባር ተካትሏል አንደኛው ሰኔ 17 ኮረም ላይ ወደ ሰቆጣ መውጫ ነበር ያው ከትግራይ መከላከያ ኃይል ጋር የገጠመን ብዙም ከነሱም ከኛም ጉዳት አልነበረም ያው በመሃል ላይ እንትን አለ ቆየን ከዛም በኋላ ሐምሌ 5 ቀጥታው ተብለን ወደ ቆቦና ዋጃ መሃል ላይ አወጡነን ማለት ነው ወዲያ ነበርም ለያነሳለ መጀመሪያ ሐምሌ 5 በውጊያ ነው የወጣ ነው ወደ ኋላ ወጡ ተብለን ወጣ ውጊያው እንዴት ነበር የሐምሌ